ስሜ አቡበከር ናስር ይባላል። የኢትዮጵያ ብሔራዊ ቡድን ተጫዋች ነኝ። አቡበከር ናስር ይባላለሁ። የልጅ አባትና የኢትዮጵያ ብሔራዊ ቡድን ተጫዋች ነኝ። ህይወትን የማይበት መንገድ ተቀይሯል። ጠንክሬ የምሰራው ለራሴ ስኬት ብቻ ሳይሆን ለቤተሰቦቼ የተመቸ ህይወት ነው። በእግር ኳስ ሜዳ ላይ ብዙ አይነት ስሜቶችን አስተናግዳለሁ። ከምንም በላይ ግን ቤቴ ከልጄ ጋር ሲሆን የሚሰማኝ ደስታ፣ ሰላምና እረፍት በምንም ልተካው አልችልም። ልጄ በደስታ እንዲኖር የተደላደለ ህይወት ያስፈልገዋል። ለዚህም በቤቴ መሰረታዊ ነገር ከምላቸው አንዱ ዮዮ ዳይፐር ነው። ዮዮ ዳይፐር የምቾት ሌላኛው ትርጉም። ዮዮ ዳይፐር